አስማተኛ መንፈሱን ከመቀበሉ በፊት ልጁ ወይም የሌላ ሰው ልጅ ሰርቆም ይሁን በእሳት መካከል ያሳልፋል። በሌላ አቅጣጫ በእሳት ያቃጥላል ማለት ኖርማሊ ነፍሱ ከውስጡ ሳይወጣ ምንም ማቁ ሕፃናቶቹን በመስረቅ ወደ እሳቱ ይወረውራል። እነዚህ በሙሉ የሚያደርጉት ገሎ ነው። ሁለተኛ አስማተኞች የሚሰሩት ሴሰኛ ያደርጋሉ። መንፈሱን አየር ላይ ይረጩታል። መንፈሱ የሚሰጠው ምንድነው ካላችሁ ገንዘብ። ሶስተኛ የምታደርገውን አዛቦቹን ትሸጣለች። ጉልምትናው የሚያደርገው ሰዎች በአይኗ በውጯ ሲመለከቱት ሌላ ሆና ትታያለች። ነገር ግን እሷ የምትሰራ ስራ አዛቦቹን ሁሉ መሸጥ፣ ወደ ጌታ ቤት እንዳይመጡ ወደ ጨለማ ሰፈር እንዲሄዱ ታደርጋለች። ከዛስ የ18 ዓመት ልጅ አንተ ይዘህ የማታውቀው መኪና ይዞ ከጎንክ ያልፋል። እግዚአብሔር ደግሞ ምንድነው የሚያደርገው? እነሆ አስማት የሚያሰናክላቸውን እባቦችንና ፉኝቶችን እሰድባቸዋለሁ። ዛሬ እግዚአብሔር ምን እንደሚያደርገው ታውቃለህ? ጥላትህን በጥላት ይመታል። አሜን። ያኛም ጥላትህ ነው፣ ይሄም ጥላትህ ነው። እግዚአብሔር ዛሬ እንዲህ ያደርጋል። ጥላትሽን በጥላትሽ ይመታል።